እስኪ ዛሬ በደንብ ስለ ፋሽን እናውራ። ፋሽን ስንል ምን ማለታችን ነው? ፋሽን የአንድ ማህበረሰብ ባህል፣ ዘመን እና ግለሰቦች ራሳቸውን የሚገልጹበት ወቅታዊ የሆነ የአለባበስ ዘይቤ ነው። በዋናነት ልብሶችን፣ ጫማዎችን፣ መለዋወጫዎችን ማለትም አክሰሰሪዎችን ማለት ነው የሚያካትት በንድፍ ወይም በእጅ ወይም በኮምፒውተር ታግዞ አዲስ ዘይቤ የመፍጠር ጥበብ ነው። ስለዚህ ወቅታዊ ነው ልንለው እንችላለን ፋሽን ማለት ነው። ሌላው ፋሽን ማንነትን መገለጫ ነው። ማለትም ሰዎች ስሜታቸውን፣ ስብዕናቸውን፣ ማህበራዊ ቦታዎችን የሚገልጹበት መንገድ ፋሽን ነው ልንል እንችላለን። እንዲሁም ደግሞ ወቅታዊ ነው። እንደ ሰው ፍላጎት ምርጫ የሚቀያየር ነው። በቃ ወቅታዊ የሆነ ነው ማለት ነው። በተጨማሪም የባህል ነጸብራቅ ማለትም በአካባቢ በታሪክና በማህበረሰብ እሴቶች ላይ ተመስርቶ ሊፈጠር የሚችል ነገር ፋሽን ልንለው እንችላለን። እንዲሁም የንድፍ ጥበብን የሚጠይቅ ነው። ማለትም ፋሽን አዳዲስ ሀሳቦችን ተግባራዊ አልባሳት የሚቀይሩበት ጥበብ ፋሽን ልንለው እንችላለን። በአጠቃላይ ፋሽን በምርጫ በፈጠራና በወቅታዊ ለውጦች የሚመራ የህይወት ዘይቤ ነው ልንለው እንችላለን። ፋሽን ዲዛይን ስንልስ ምን ማለታችን ነው? ፋሽን ዲዛይን ስንል የልብስ፣ የጫማ፣ የቦርሳ እና የሌሎች የፋሽን ውጤቶችን በመጠቀም ማቀድን የመፍጠር ጥበብ ነው። እንዲሁም ወቅታዊ ቀለማትና ቁሳቁሶችን በማጥናት አዲስ ዲዛይን መፍጠር ነው። ሌላው ሀሳብን በእጅ ወይም በኮምፒውተር አማካኝነት ወደ ስዕል መቀየር ሊጠይቅ ይችላል ማለት ነው። ፋሽን ዲዛይነር ደግሞ ስንል ይህን ያልናቸውን ነገሮች የሚሰራ ሰው ፋሽን ዲዛይነር ልንል እንችላለን። በቃ የመፍጠር ችሎታ ያለው ሰው ፋሽን ዲዛይነር ነው። የማቀድ ለምሳሌ የልብስ፣ የጫማ፣ የቦርሳና ሌሎች የፋሽን ውጤቶችን በመጠቀም ማቀድ፣ መፍጠር እንዲሁም ወቅታዊ ቀለማት መፍጠር፣ ቁሳቁሶችን መፍጠር፣ ወቅታዊ የሆነ አዲስ ዲዛይን የሚፈጥር ሰው ፋሽን ዲዛይነር ልንለው እንችላለን። ሌላው ፋሽን ዲዛይነር ትርጉሙ ስነ ጥበብን በሌላ በኩል ደግሞ ተግባራዊነትን በማጣመር ሰዎችን ለየት ያለ ገጽታ እንዲላበሱ ማድረግ የፋሽን ዲዛይነር ተሰጥኦ ነው ልንል እንችላለን። ሌላው ፈጣን ፋሽን የምንለው አለ። ለምሳሌ በቃ ፈጣን ለምሳሌ መንገድ ላይ አይታችሁ ከሆነ ይህ ነገር ፋሽን ነው ብላችሁ ተገዙትና በቀጣዩ ቀን ፋሽኑ ያልፋል። ስለዚህ ይህ ፈጣን ፋሽን ነው ማለት ነው። ጥራቱም አነስተኛ ነው። በገበያ ላይ በቃ በፍጥነት የሚያቀርብ በከፍተኛ ፍጥነት በዝቅተኛ ዋጋ በማምረት ለገበያ የሚያቀርብ የንግድ ሞዴል ፈጣን ፋሽን ልንለው እንችላለን። ዓላማው ምንድነው? የሸማቾችን ፍላጎት በፍጥነት ማርካት ነው። ከንድፍ እስከ መደብር ያለውን ጊዜ ያሳጥረዋል። ጥራትን በመቀነስ ብዙ ልብሶችን በከፍተኛ ፍጥነት ያመርታል። ይህም አሉታዊ ተጽዕኖ ሊኖረው ይችላል በአካባቢ ላይ። ምክንያቱም አንደኛ ፈጣን ነው፣ ዝቅተኛ ዋጋ ነው ሊሸጥ የሚችለው፣ ርካሽ ነው፣ ብዙ ምርት ነው የሚመረተው፣ በየሳምንቱ ሊደርስ ይችላል። እንደውም በጣም ፈጣን ከመሆኑ የተነሳ ሌላው የአካባቢ ተጽዕኖ አለው። ከፍተኛ ሀብት ብክነት ሊያስከትል ይችላል፣ ብክለትም ያስከትል ይችላል። ይህ ፈጣን ፋሽን እንለዋለን። በአጭሩ ፈጣን ፋሽን በቅጽበት በማምረት ሸማቾች ርካሽ ልብሶችን እንዲገዙና እንዲቀይሩ በማበረታታት ላይ የተመሰረተ ኢንዱስትሪ ነው ፈጣን ፋሽን ማለት ነው። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ። ቻው።